ሰላም ውድ ቤተሰቦቼ እንደት ናችሁ? ደህና ናችሁ? ከእኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ቀለል ያለ የቁርስ አሰራር አብረን እንስራ። እዚህ ጋ ዱቄቴን አንድ ካብ ተግማሽ አድርጌ በወንፊት ነፋ አደርገዋለሁ። ያኔ ዱቄታቸው የምትጠራጠሩ ከሆነ እንደዛ እዛ ነፍተን ተጨረስን በኋላ የሚያስፈልገንን ነገር ጨውና ውሃ፣ ዘይት ብቻ ነው የምንጠቀመው። ያ ነገር አንጠቀምም። ቀለል ያለ የቁርስ አሰራር ነው የምንሰራው ዛሬ ባጭሩ። እዚህ ጋር ጨው ነው ያደረኩት። ጊዜያችሁን አይሻማችሁም። እዚህ ጋር ስኳር አደረኩ። እንደ ፍላጎታችሁ ማድረግ ትችላላችሁ። እዛ ውሃ በዛው ዱቄት በለካሁበት እቃ አረግና በእንቁላል መምቻው ነው በደንብ አድርጌ እምመታው። በደረቁ ዋሽታችሁም ዳምጣችሁም ማድረግ ተቻላችሁ፣ ጊዜ እንዲቆጥብልኝ ብዬ። ግን እኔ እንደዛ ነው ያደረኩት ለዛሬ። በጣም ነው እንትን የሚለው ደስ የሚለው። አንደኛ ያፈጥናችኋል፣ ሰዓት አይወስድም፣ ጊዜያችሁን አይሻማባችሁም። አጠር ያለ ቁርስ የቁርስ አሰራር በእንቁላል መምቻው መተት በደንብ አድርገን ማለት ነው። በኋላ ውጤቱ እንዲያምርልን እንደዛ አድርጌ በደንብ አድርጌ ተካቢራ ጀርባ በደንብ መትቸዋለሁ። ከዛ እንደዚህ ቅጥና አደርገዋለሁ። እንደዚህ ቅጥና ታረኩት። ወደዛ አቅጥኞ ታበቀሁ በኋላ ምን አደርጋለሁ? ማቆየትም ትችላላችሁ ለ3 ለ4 ደቂቃ እንዲብላላ። ወደዛውም መስራት ትችላላችሁ፣ ችግር የለውም። ጊዜ ተሌላችሁ ብታስቀምጡትም ካሜራ ስለሌለው ምንም አይሆንም ማለት ነው። ከዛ እንዲህ አድርጌ ለ3 ደቂቃ ቁጭ አደርገዋለሁ እንዲብላላ። ካሜራ የለውም ግን እንዲሁ እንዲብላላ ቁጭ አደርገዋለሁ። ከዛ እንደዚህ ተቆይታ በኋላ ለ3 ደቂቃ ታስቀመጥነው በኋላ ተመልሰናል። መጥበሻችን ላይ ዘይታችንን እናደርጋለን። እዛ በ3 እናስሰዋለን። ያው በአንድ እጄ ካሜራ ይዤ በአንድ እጄ ስለሆነ የምሰራው ለዛ ነው የሚንቀጠቀጠው። ያው ከእንትን የካሜራ ማስቀመጫ እንትን ማደቀን አልችልም። ምክንያቱም ምንድነው ስለምትል ሴትዬ አንዳንዴ ደበቅ ስለሆነ የምቀርጸው ለዛ ነው። እዛ እንደዚህ አድርገን እናጋግረዋለን። በእጅ የሚዳመጠው ምንም ያህል አይተናነስም። በጣም ነው ደስ የሚለው ለስላሴው ተቆርሱት በጣም ነው የሆነ አላዲያ በጣም ነው የሚጥመው። ለስላሴው አሪፍ ነው። እንደዚህ እያደረገን እንጋግረዋለን። ዛሬ ቪዲዮ አጠር አድርጌ ነው እየሰራሁ ያለሁት። እንደዚህ እያገላበጠን እንሰራለን። ተመልከቱት ለስላሴው ማለት ነው። ለዚህ በእንትኑ ጫን ጫን እናደርገዋለን።
ውስጡ ክፍት ያለ እንዲሆን ማለት ነው። እንደዚህ ጫን ጫን ስናደርገው ውስጡ ክፍት ይሆንልናል። በወፍራሙ አብክታችሁ በዳምጣችሁ መስራት ትችላላችሁ። እንደዛም ይቻላል። እንደ አማራጭ ነው የተጠቀምኩት እኔ ያው እንዲያፈጥነኝ ብዬ ለቁርስ ስለሆነ ጊዜ አይፈጅብኝም፣ ሰዓቴን ይቆጥብልኛል። ለዛ ነው። ከዛ እዚህ ጋር ተመልከቱት በሰለልን። ይሄንን እናወጣና ሁለተኛውንም እንጋግራለን ማለት ነው። ተመልከቱት እንደዚህ እያገላበጥን ተወዲያና ተወዲህ እናበስለዋለን። እንደዚህ በሚያምር መልኩ በስሏል። ከዛ ሁለተኛውንም እንጋግራለን። ያው እንግዲህ ስልኩን ለመንቀጥቀጡ ይቅርታ። እኔ ወደ ሲለት ይወዛወዝ ስልኩም ያው ይወዛወዝ። አንድ እጄን ራቅ አድርጌ በአንድ እጄ ስለሆነ የምቀርጸው በአንድ እጄ እየሰራሁ በአንድ እጄ ቀርጻለሁ። እንደዛ አድርገን እስከ መጨረሻው እንጋግራለን። እዛ ጋግረን እንመለሳለን። ተከታተሉ በትዕግስት። ደግሞ ለምትሰጡኝ አስተያየት፣ ኮሜንት ለምታበረታቱኝ በጣም አድርጌ አመሰግናለሁ። ውድ እህቶቼ በጣም እጅግ አድርጌ አመሰግናለሁ። ለምትሰጡኝ ኮሜንት፣ ለምትሰጡኝ አስተያየት፣ ስለምታበረታቱኝ በጣም አድርጌ አመሰግናለሁ። ቤተሰብ ያልሆናችሁም ቤተሰብ ሆኖ ላይክ፣ ሰብስክራይብ አድርጉልኝ። ቤተሰብ ለሆናችሁም በጣም አድርጌ አመሰግናለሁ ውዶቼ። በጣም ኮሜንት ሳይ የምትሰጡኝን አስተያየት ሳይ የስራ ሙራዬ እየጨመረ ይመጣል ማለት ነው። ስሬ ስሬ ይለኛል። እንድሰራ ተገፋፉኛላችሁ እንዴት ነው የሚባለው? ታበረታቱኛላችሁ እና በጣም ነው ደስ የሚለኝ ኮሜንታቸውን ሳይ። እጅግ አድርጌ አመሰግናለሁ። ሶስተኛውንም አሁን እዚህ ጋር እንደዛው አድርጌ እጋግራለሁኝ። እንደዚህ ጋገርኩኝ። ይሄን ገለብጠዋለን። አለሳለሱ እንደዚህ ስታረጉት ራሱ በእጅ ታሸ ነው የሚመስለው። በእንቁላል መምቻ የተመታ ይመስል ራሱ አለሳለሱ ማለት በጣም ነው ለስላሴው። እንደዚህ ተሰራ። ለምን አላሳያቸውም ቪዲዮ እንደ ብዬ ቪዲዮ ቀረጻ ገባው ማለት ነው። እና እያልን እንደዚህ እየሰራን አሁንም እንቀጥላለን መጋገራችንን። እዚህ ጋር አሁን እንደዚህ ጫን ጫን ስትሉት ወደ ላይ ውስጡ ኩፍ ውስጡ ምንድነው ክፍት ያለ ይሆናል። እዚህ ጋር ተመልከቱት። እያገላበቅኩኝ በእንትኑ ጫን 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 እለዋለሁ። ውስጡ ክፍት ያለ እንዲሆን አሪፍ ይሆንልናል። የተጠቀምኩት ጨውና ውሃ ዘይት ብቻ ነው የተጠቀምኩትና ዲዮት ሌላ ካሜራ ወለ ወተት ምንም አልተጠቀምኩም። ግን በጣም ነው የሚያምረው የምር ለስላሴው ራሱ። እና እንዲህ አድርገን ጨርሰን እንመለሳለን። ተከታታዩ
ከዛ መጨረሻው ይህን ይመስላል። ሁሉንም ጋግረን ጨርሰን ተመልሻለሁኝ። ብዙም አይደለም የሰራሁት፣ አነሳ አድርጌ ነው ያው ለቁርስ ያህል። ያው እዚህ ጋር ተጨብጠው በእጅ እንዴት እንደሚሆን ልስልስ ያለ ነው። እዚህ ጋር ጭብጥ ታረገው ማለት ነው። ምንም አይቆራረስም። በጣም ነው ልስልስ ያለ ነው። ተመልከቱት እንዴት እንደማረገው። ያው ልስልስ ያለ ስለሆነ ምንም ባረገውንም አይቆራረስም ማለት ነው። በጣም ለስለስ ያለ ጥምዝዝ ያለ እዚህ ጋር ስቆርሰው ተመልከቱ። እንደ እንትን እንደ ምንድን ነው የሚባለው? በጣም ሳብ ያለ ይሆናል አይደል? እና በጣም ነው የሚያ እና እንደዚህ አድርጋችሁ ሰርታችሁ ሞክሩት። ጊዜያችሁን ይቆጥብላችኋል። ብዙም ሰዓት አይፈጅባችሁም። እና በትዕግስት ስለተከታተላችሁኝ እስካሁን ድረስ እጅግ አድርጌ አመሰግናለሁ። የዛሬው ቪዲዮ ይህን ይመስላል። አጠር ያለ ቪዲዮ ነው ዛሬ የሰራሁትኝ እና በሌላ ቪዲዮ ተመልሼ እስከምመጣ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለተከታተላችሁኝ አመሰግናለሁ። ቻው። በሌላ ቪዲዮ እስከምመለስ ደህና ክረሙልኝ። እወዳችኋለሁ። ቻው